አንዳንዴ የራስህን መውቀስ ጥሩ ነው። ይሄን አጥፍቻለሁ ማለት ይሄንን ስህተት ሰርቻለሁ እና ራስህን ለመጉዳት ብቻ ሳይሆን እነዚያ የሰራሃቸውን ስህተቶች ለማስተካከልም ሊሆን ይችላል። ምክንያቱም አንተ ራስህን የምታውቀው የምትወቅስበትን ምክንያት የምታውቀው ራስህ ነህ። አንተ የሰራሃቸውን ስህተቶች የምትረዳው የምትገነዘበው እነዚያ ስህተቶች በትንሽ ቀልድ መስለው የሰራሃቸው ስህተቶች ምን ያክል ችግር እንዳመጡብህ የምታውቀው ራስህ ነህ። እና አንዳንዴ በሰራኸው ስህተት ራስህን ወቅሰህ ከዚያ ችግር መመለስ አለብህና ትንሽ ራስህንም ስትወቅሰው የአእምሮም እረፍት የምታገኝበት ሁኔታ አለ። ምክንያቱም በቃ ሁሌ አስቸጋሪ ነው ህይወት ቢከብድም ግን ምንም ሊደረግ አይችልም። በተለይ ደግሞ ግቢ ስትሆን በዛ ላይ ቢዝነስ መጀመሪያ ያስፈልግሃል። ከአምስት ዓመት በኋላ ያለህን ህይወት ስታስበው እና ግቢ በመግባቱም ብቻ ሳይሆን ኖርማሊ ውጭም ሆነህ ከዚያ በላይ ስትረስ አለ። ከዚህ ከግቢው በላይ ማለት ነው። ምን አይነት ላይፍ ነው የምኖረው? ቀን በቀን ሁሌ ያንን የምትኖረውን ህይወት ነው የምትደግመው። ምንም የተለየ ነገር የለም። ትላንትና የበላኸውን ምግብ ነው የምትበለው። ትላንትና የለበስከውን ልብስም ነው ዛሬም የምትለብሰው። ግን ህይወት አሁን ላይ ቢከብደንም ግዴታ መታገስ አለብን። ምናልባት እታገስ ይሆናል ምናልባት ማለት ነው። ከቻልክ ትታገሳለህ፣ ካልቻልክ ደግሞ የሚሆነውን እያየህ እየኖርክ። ምክንያቱም አሁን ላይ ጊዜውም እንደምናየው በጣም ነው የሚፈጥነው። አንድ ቀን ምን ጊዜ ቶሎ ነው የሚደርሰው። በቃ ዛሬ ሰኞ ነግቶ ማክሰኞ ይደርሳል። እንዲህ ያለ በቃ በጣም በፍጥነት ነው የሚሄደው። ግን ምንም አይደረግ፣ ግዴታ መኖር ያስፈልገናል። በተለይ ህይወት ቢከብደንም ቤተሰብ ካለ ደግሞ ትንሽ ይከብዳል። ቤተሰብ የሚደግፍህ እነሱንም ለእነርሱም ግዴታ መኖር አለብህ ማለት ነው። የሚኖርልህ ቤተሰብ ለእነርሱም ላኖሩህ ቤተሰብ ምን ያክል እንደለፉልህ አንተ ታውቃለህ። ምን ያክል ለፍተው እዚህ እንዳደረሱ፣ ምን ያክል ስንት ሌሊቶችን እንዳለቀሰች እናትህ አንተው ታውቀዋለህ። እና እነዚያ ነገራቶች እያሉ ግቢ ገብተህ ቀልድ ኖርማሊ ውጭም ላይ ሆነህ ቀልድ ሱስ ምናምን ይሄ የማያዋጣ ነገር ነው። በጣም እኔ አላጨስም አልቅምም። ምክንያቱም እናቴ ለኔ ምን ያክል መስዋዕትነት እንደከፈለች ያን ነገር አውቀዋለሁኝ። አሁን ላይ ያን ያህል ህይወት ቢከብደኝ የሆነ ቀን ተሻሽሎ ህይወቴ እንዲህ ነበር ብዬ ታሪኬን ማወራ ይሆናል። አስታውሰዋለሁኝ የሆነ ፓርት ላይ እነዚያን ነገራቶች ስላሳለፍኩ ነው ይሄንን ስቃይ ስላሳለፍኩኝ ነውና አሁን ላይ ያለሁበትን ደረጃ የደረስኩት ምናምን ብለህ የሆነ ጊዜ ታስታውሰዋለህ ማለት ነው። አሁን ላይ ከባድ ህይወት ነው የምናሳልፈው። በተለይ ግን ምንም አይደረግ፣ ሁሌ ስትረስ ነው። ሁሌ በየት መንገድ መሄድ አለብኝ፣ ሁሌ ይሄንን ማድረግ አለብኝ። በቃ ሁሌ ከባድ ነው። ግን አንዳንዴ ደግሞ በቃ መኖር አለበት። እነዚያም የህይወት ምዕራፎች ናቸው። እነዚያ መጥፎ ፓርቶችም ደስታ የህይወት ምዕራፍ እንዳለው ሁሉ መጥፎዎቹም እነዛ የህይወታችን ምዕራፍ ናቸው። ከታሪካችን አንዶቹ ናቸው እነዚያን ደግሞ ልናወጣቸው ልናስወግዳቸው አንችልም። ግዴታችን እነዚያን ፓርቶች ስንኖር ነው። መጥፎ ፓርቱን ኖረን ነው መልካሙን የምናገኘው። እነዚያ ገጾችን አንብበን ካልጨረስናቸው ህይወት ላይ መዝለል የሚባል ነገር የለም። ሁሉንም ገጽ እያነበብክ ነው የምታልፈው እና መጥፎ ፓርቱን አንብበህ ካልጨረስከው መልካም ፓርቱን አታገኘውም። እና ይከብዳል። ግን ኢትዮጵያ ላይ ሆነ በዛ ላይ መውጫው ከባድ ነው። የፓስፖርት ባላለ ቪዛ የሚያሰራለ ምናምን ሰው የለም። ምክንያቱም ገና እታች ስትሆን አንተ ሁሉም ወደ ታች ነው አንተን የሚገፈትር፣ ሁሉም ወደ ላይ የሚያነሳ ሰው ስለሌለ እና ግን እንታገሳለን፣ እንኖራለን፣ ተስፋ አንቆርጥም። ምንም አይደረግ፣ ህይወት እንደዚህ ናት። ከታገስክ የምትፈልገው ቦታ ትደርሳለህ። ፈጣሪን ከፈራህ እንደ በረት ጠጣር ጠንካራ የሆኑ ነገራቶች ላንተ ገር ይሆኑልሃል ነውና መታገስም አላሁ ተዓላን መፍራትም እና እወዳችኋለሁ። መልካም ቀን ይሆንላችሁ።